ወደ ኋላ ልትመለስ ብቻ ባልሆነ። አይ አይደለም። ታዲያ ፎቶ ምንድነው? እንዲህ ሁኔታዎች ገርሞኝ ነው። ያጋጥማል። ደግሞ እኮ አትመጥንህም። ለመፋቀር እኮ የኑሮ ሁኔታ አያስፈልግም፣ ጥሩ ልብ ነው የሚያስፈልገው። ሊሆን ይችላል። ለሱም ቢሆን ሜላት አለች። ደግሞ ከሜሉ ጋር ያለህን ነገር ብታስተካክል ጥሩ ይመስለኛል። እሷን ተያት። ቆይ ምን አድርጋ ነው? ተያት አልኩሽ እኮ ሄመን። ጥሩ ልጅ ናት፣ በዛ ላይ ደግሞ ቆንጆ። እሷ ናት የምትመጥንህ። እባክሽ ሄመን ተይ። አንቺ እኮ ብዙም አታውቂው ነገር አለ። ሜሉ እኮ ሁሉን ነገር ታወራኛለች። በጣም እኮ ነው የምትወድህ አይደል? በጣም። ምን ልትል ነው? ትወድሃለች። እባክሽ ሁላችሁም ሴቶች አንድ ናቸው፣ አንድ የሚሻል የለም። ግድ የለም ወንድሜ፣ እስቲ ከሜሉ ጋር አብራችሁ ተመለሱ። አይሆንም አልኩሽ እኮ። በአሁን ሻፊልኝ እስቲ። ወይ አንተ ደግሞ እሺ። ሲኖር የት ጠፋሽ? ሄሎ ሚስቴ። እኔ በፍጹም መቼም ልትክጂኝ እንዳይሆን ብቻ እንደተሳካልህና ህይወቴን እንዳበላሸ ልትነግረኝ ነው የደወልከው? አይ ካለን ህይወት እንደዚህ ልሽ ትነግርሽ። አንተ የህይወቴ ሳይሆን የሞት መልአክ ነህ። ምላስሽ ጨምሯል። እባክሽ አዲሱ ጎረምሳ ነው ወይንስ ኦርካን ያሰለጠነሽ? አያገባህም፣ ተወኝ በቃ። የምን መተው ነው ሚስቴ? እና ምን ቀረህ? ሜጃተሽ እየተንከራተሽ መሆኑን አውቃለሁ። ቅዱስ ልንገርሽ፣ እንኳን ለአንቺ ለራሱ የሚበር የለውም። ኦርካ ደግሞ ያውልሽ የተፈጠረውን ነገር አይሻል። ስለዚህ ማን ቀረሽ? እኔ። ተው እባክህ። የምሬን ነው። ይኸውልሽ ተቀይሞኛል ብለሽ የምታስቢ ከሆነ ልንገርሽ፣ አንቺን የሚቀየም ልብ የለኝም። ልክ ነህ። ልብ ቢኖርህማ እንዲህ ጨካኝ አትሆንም ነበር። አሁን ገና እውነት አወራህ። አይ እንግዲህ አትቀባት። አርፈሽ ወደ ቤትሽ ተመለሽ። እምቢ ካልሽ ግን እኔ ዲቤ ልንገርሽ ምን ማድረግ እንደምችል ታውቂያለሽ። ምን ልትለኝ ነው? ልትገል ተነ እንዲያውነ እንዳልጨረስ ነገር ነበር። ወንድ ልጅ ደግሞ ብቻውን ገባ አይደለ? አዎ። ምን ልትሆን ነው? ለምን ነው የማታርፈው አንተ ልጅ? ምን ሆነሃል? ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በሚያሳዝን ነው ካች ያልነው ማለት ነው። ተሳካላቸው። ዲቤና ሜላት ሴራቸው ተሳካ ማለት ነው። ለማነጣጠል ነበር አነጣጥሏቸው፣ ግን አሁንም ተነጣጥሎ አይቀሩም። እንደሚታረቁ ደግሞ ባለሙሉ ተስፋ ነን ማለት ነው። ምክንያቱም ይታረቃሉ፣ ግን እነሱ ያሰቡትም ያሰሩትም ተስተካከለላቸው ማለት ነው። የሜላትና የዲቤ ሴራ ተሳካላቸው ማለት ነው። የእነሱ የሁለት ልጆች ሴራ ዋርካንና ሲኖላን ለማለያየት ነበር የተነሱት ማለት ነው። ተለያዩላቸው። እንግዲህ እንኳን ደስ ያላችሁ። እሷም ህይወቷ በጣም ተበጥብጧል። ጎዳና ለጎዳና ነው እየተንቀሳቀሰች ያለችው፣ በጎዳና ላይ ነው እየሄደች ያለችው። ዋርካም ካለችበት ቦታ አጣርቶ በሚሄድበት ሰዓትም ከቅዱስ ጋር ነው የታየችው ማለት ነው። ከቅዱስ ጋር በታየችበት ሰዓትም እንዴት ምናምን ብሎ እዛ ጠብ ገጥመው ነበረ። ተደባድበው ወደ ቤት ነው ቀጥታ የሄደው። እሷም ልታስረዳው ብትሞክርም ሊረዳትም አይችልም። ምክንያቱም መረዳትም አይችልም። በሱ ቦታ ቢኮን መረዳትም አይቻልም። በፊት እንዳትዋሽ ብሎ ነግሯታል። ዋሽተዋለች። ከዛ ምንኛ ሴራ ደግሞ አሁን ሌላ የቀረሽ ድራማ አለሽ እንዴ? ያንን ድራማ ልታስተካክል ነው ወይ ያላት ይገኛል ማለት ነው። እንግዲህ ድራማም ባይሆን ያው አለ አይደለ የሱ ስሜቱ በጣም ተጎድቷል። ካልተባለችበት ቦታ ነው የተገኘችው። እሷ ደግሞ ሜላት ደግሞ ለሲስተሩ ማለት ነው ለዋርካ እህት
ደውላ ነግራታለች ማለት ነው። እሷ እኮ እንደዚህ ያለች ናት እንዲህ ያለ ናት እያለች የእሷን ማንነት ሴራውን ከጎን እየሰራች የእሷን ማንነት ስታጋለጥ ቆይታለች ማለት ነው። እሷ ጥሩ ልጅ እኮ ናት። አይንን ግለጥ ወንድሜ፣ ለምንድን ነው ከሲኖላ ጋር ይቅርታ ከሜላት ጋር የተጣላኸው? ሜላት እኮ ትወድሃለች፣ ታፈቅርሃለች፣ ቆንጅዬ ሴት እኮ ናት እያለች ትነግራዋለች ማለት ነው። የመልክ ቆንጅዬ ሳይሆን የልብ ቆንጅዬ ነው የጠፋው በአሁኑ ሰዓት። የመልክ ቆንጅዬማ ሁሉም መልክ አለው፣ ግን የልብ ቆንጅዬ ተፈልጎ አይገኝም ማለት ነው። እንግዲህ እሷም በዛ ላይ ሰዓት ሲደባደቡ በጣም ደንግጣለች። ወደ ዋርካም ተከትላ የተመከደ ብላ ተከትለው ለመሄድ ስታስብም ሲኖ ላይ አትከተይ፣ ምን ቀርቶች ነው የምትከተኝ? አትከተይ፣ መግቢያትሽ ነው እንኳን ለእኔ አይደለም ለአንቺ መግቢያ አለኝ እያለ እሱም በሀብት እየተመካባት ይገኛል። እሷም ወዴት ልገባው ነው እያለች ተነስታ እንደፈረደባት ተመልሳ ሄዳ ለምነው ነበረ። በምትለምነውበትም ሰዓትም አይ አታስፈልጊኝም ከህይወቴ ውጭልኝ ብሎ ነው ያባረራት ማለት ነው። ከህይወቱን ለማስወጣት ነው የፈለገው። ውጭልኝ፣ አታስፈልጊኝም አንቺን ባላት ሰዓት በጣም ነው ያለቀሰችው። በቃ ምታይ ምናምን እስከምትድረስ ነው ማለት ነው። አሀ የብትር ሱስ ስለቀረብሽ ነው እንዴ ዛሬ እኔ ጋር እንደዚህ ሆንሽው? ስለማትመች አይደለም እንደዚህ ሆንሽ። ስለዚህ እንዳንቺ ያለች ሴት አላቅም እያለ መለሰላት ማለት ነው። እሷ ግን አልጋ ቤት ይዛ አድራለች። የአንድ ቀን እንደዛ ባደረችበት ቀን ሁለተኛ ቀን ደግሞ ማደር አትችልም። እችልኝ መክፈልም አትችልም። ብርም የላትም ምንም የላትም። ደውላ በምትጠይቅበት ሰዓትም ስልኩን ሊያነሳላት አልቻለም ማለት ነው። ዋርካ በሜሴጅ ስትጠይቀውም በሜሴጅ መለሰላት። አንቺ ሴትዮ ነው ያላት፣ ከቤት ውጭ ነው ያላት። እንደዛ በሚላት ሰዓትም በጣም አለቀሰች እና ዝናዋ ወደ ውጭ ወጣች። ወጥታ እዛው በር ላይ በምጠብቀው ሰዓትም ከበርም ትቷት ሄደ ማለት ነው። እያናገረችው ማናገር አልፈልግም፣ በቃ እውነቱን ልንገር ተረዳይ፣ ልነግር ስልኮ ያልተሆነ ችግር ተፈጥሮ ትናንትና ልነግር ነው ባረ እያለ በምንነግረው ሰዓትም ግን እሱ ሊረዳትም አልቻለም ማለት ነው። የእሱ የጠቀመ መስሎት እንትና ዲቤ ስረስር ይሄድ የእሱ ጥሩ አጋይ እየመሰለ እሷን ሲያዋጋ ነበር። አንቺ ከኔ ውጭ ማንንም አታገቢ፣ ማንም ዘንድ አትሆኝም፣ ማንም ጋር ሆነሽ እንዳይ አልፈቅድልሽም እያለ ይናገራል ማለት ነው ዲቤ። እሷን እንግዲህ ወዷ ሳይሆን ምቀኝነቱ ወይም ደግሞ እልኩ ነው እንደዚህ እያደረገ ያለው ማለት ነው። ቅናቱ ነው እንደዚህ እያደረገው ያለው እንጂ እሷን ወዶ ማፍቅሩ አይደለም። የእሷ ህይወት እንዲበጠበጥ ስለሚፈልግ ነው ይሄን ሁሉ ሴራና ይሄን ሁሉ ችግርና መከራ እያደረገ ያለው ማለት ነው። እንደዛ በሚልበት ሰዓትም ቅዱስም መጥቶ እዛው በር ላይ አግኝቷታል ማለት ነው። ምን ሆንክ? ምን ልሰራ መጣ? አትከተለኝ፣ ከኔ ምንድነው የቀረህ? እያለች ትነግረዋለች ማለት ነው። እንደዛ በምናገረው ሰዓትም በቃ እሱ ጋር ያልጨረሱት ጉዳይ አለኝ፣ እሱን እፈልገዋለሁ በሚላት ሰዓትም መልሶ እሱና እሷ እንዳይደባደቡ ትታወዳለች ማለት ነው። በመከድበት ሰዓትም ሊከተላት በፖሊስ አስይዛለሁ፣ እንድትከተለኝ አልፈልግም፣ ብቻዬን መሆን ፈልገው ብላ ወታ ጎዳና ለጎዳና ትንከራተታለች ማለት ነው። አችን ተጠቅሞ ዲቤ ደውሎ የድሮ ሚስቴ እንዴት ነሽ ሚስቴ እያለ በሚጠይቀባት ሰዓትም እሷ ምን ፈለግ፣ ሴራችሁ ተሳካላችሁ አይደለ? ምን ፈለግ ስትል ከኔ ውጭ ማንንም እንዲያገኝሽ ማንም ትንሽ አልፈቅድልሽም፣ አልፈልግም፣ አንቺ የኔ ብቻና የኔ ነሽ ሲላት ነይ አሁን እኮ ውጭ ላይ እየተንከራተሽ ትገኛለሽ፣ ስለዚህ ቤትሽ ነው ነይና ቤትሽ ግቢ ይላታል። ግን ብገባም ይደበድባታል እንጂ አያስገባትም ማለት ነው። ያስገባት ሳይሆን እሷን ልኳን ለመጨረስ ነው። እንትናንም አንጥቶ የጨመረባት ማለት ነው። ቅዱስን አንጥቶ የጨመረው የእነሱ ህይወት እንዲበላሽና እንዲበጠበጥ የሚያደርገው ሴራ ነው ማለት ነው። እሱ ግን ዋርካ ግን እውነት በጣም ነው የሚወዳት። አሁንም ራሱ በስልኩ ላይ እያየ በቃ በጣም ተመስጦ በሚያይባት ሰዓትም እህቱም አሁንም ወደ ኋላ ልትመለስ ነው ወይ እሳብ ምን ትሰራለህ ያለች እች ተረኛ ሴት ምናምን እያለ በምትጠይቀው በምነግረው ሰዓትም እሱ እኮ የሀብት ማንነት ሳይሆን የንጹህ ፍቅር ማንነት ነው እያለ ይነግራታል ማለት ነው።
ዋርካይ የበፊቱን እያስታወሰ በጣም ተመስጧል ማለት ነው። ግን አሁንም አንድ ላይ እንደሚሆኑ ባለሙሉ ተስፋ ነን። አንድ ላይ ይሆናሉ ብለን እናስባለን። በቀጣይ በአዲስ እስከምንገናኝ መልካም ጊዜ መልካም ቆይታ እላችኋለሁ። ሰላም ሁኑ ቤተሰቦች።